ዛሬ ስንት ነው ቀኑ? ጁን አይደል? ጁን 7 ኤግዛክትሊ የዓመቱ አጋማሽ ግማሽ ዓመት ወደዛ ሄደ። ያልተነካ አዲስ ግማሽ ዓመት በፊት አለ። እግዚአብሔር ቸር አይደል? በዚህ ዓመት የተናገረ ነገር አንዱም ሳይቀር እንዲንጠፈጠፍና እንዲሆንልህ እስኪ አሜን አሜን። አንዳንድ ትንንሽ ቅሪቶች ካሉ ዛሬ አራግፎ መሄድ ይሁንልና በዚህ ቀን አራግፎ መሄድ ይሁንልና። አራግፎ ለመሄድ 3 መንገዶች አሉ። የመጀመሪያው መንገድ ቀላሉ መንገድ ነው። በጣም ቀላሉ ብዙ ሰው የሚሄድበት መንገድ ቀላሉ መንገድ። ይሄ ብዙ ሰው የሚሄድበት ቀላሉ መንገድ ምንድነው ተብሎ ቢባል ሰዎች ምን ይላሉ? አንዴ የምፈልገውን ይቀርላለሁ፣ ካልፈለኩኝ ተዋለሁ። ምን ያገናኘናል? ሁለተኛ እንገናኝ በቃ። አገሩ አሜሪካ እኮ ነው። እንዳልደርስባት አትደርስብኝ። በቃ ሰፈር ቀይራለሁ፣ ሰር ቀይራለሁ፣ አካባቢ ስል ቀይራለሁ፣ አንገናኝም። ቀላሉ መንገድ ነው ሁሉ ጊዜ ሰዎች የሚሄዱበት። የትላንትናን ቁርሹ የትላንትናን ጉዳት ተመልሶ ወደዛ ላለመግባት ሲፈልጉ ቀላሉ መንገድ ይመርጣሉ። ምር ብሎ ለመሄድ ለመጣው ሲምፕል ነው፣ በጣም ቀላል ነው፣ ግን መጽሐፍ ቅዱስ አይደለም። የተሻለው መንገድ ግን አለ። ሁለተኛው መንገድ የተሻለው መንገድ ጎልደን ሩል የሚሉት ሰዎች ወርቃማው ሕግ የሚሉት አለ። ሰዎች እንዲያደርጉላችሁ የምትፈልጉትን ነገር አድርጉላቸው። ስለዚህ ለሰዎች የተሻለው መንገድ ምንድነው? እንዲያደርጉልን የምንፈልገውን ነገር ለነሱ ማድረግ መቻል ማለት አይን ላይን ጥርስ ለጥርስ እንደሚባለው ነው። ከደወለልኝ ደውልለታለሁ፣ ካናገረኝ አናገረዋለሁ፣ ከዋለልኝ ውልለታለሁ። የተሻለው ይሄ ከቅድሙ ይሻላል። ምንም አይገባውም በጉዳይ ላይ ማንም አይገባውም ከምንልበት እቺ ትሻለች፣ ትንሽ ደህና ናት። አይ ከደወለልኝ ደውልለታለሁ፣ ካናገረኝ አናገረዋለሁ። ግን የእግዚአብሔሩ መንገድ ከዚህ ለየት ይላል። እሱ ፍጹም መንገድ ነው። እስኪ አሜን አሜን። ሰዎች ካደረጉብን ነገር በላይ ለነሱ ማድረግ መቻል። አይላችሁ አሜን ያለ ሰው የለም በዚህ ጉዳይ ላይ። ከባድ ነው። ይተናነቃል። አንዳንድ ጊዜ እኛ እኮ ሰዎችን ይቅር የምንለው ምን ብለን መሰላችሁ? እንዴ ይቅርታ እንኳን አይጠይቅም እኮ ይላል። አንዳንዴ ሲያምር ይቀራል እንጂ ይቅር ሳይል ይሞታል። አንዳንድ ሰው ይቅርታ ሳይጠይቅ ይሞታል። ስለዚህ የእሱን ይቅርታ እየጠየቅ አንተ ይቅር በአለ ማለት እስር ቤት ውስጥ መቀመጥ የለብህም። ይቅርታ የምትሰጠው ሳትጠየቅ ነው። ኧረ እናንተን በሆነ ጮክ የነበረ አሜን የምለው ዛሬ ኢየሱስ ክርስቶስ እኔና እናንተን ይቅር ያለው እኮ የዛሬ 2000 ዓመት ነው። መወለዳችንንም ሳያይ አራቁት 2000 መስቀል ላይ ሆኖ እነዛን መቶ አለቆች እነዛን ገራፊዎች የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲላቸው ያልጠየቁትን ይቅርታ ነው የሰጣቸው። ስለዚህ እንደ እግዚአብሔር ሰው ይቅርታን ለመስጠት መጠየቅ የለብንም። ሳንጠየቅ የምንሰጠው ይቅርታ ይብዛልን። እስኪ ባካችሁ አሜን። ነፃ ያደርጋል አእምሮን፣ ሐሳብን፣ ልብን፣ መንፈስን ንቁ ለእግዚአብሔር ስራ ኮፈተን እንድንሆን ውስጣችን ያለምንም ቁርሾ እንድንሆን ያለምንም በሽታ ያለምንም መቃቃር በውስጣችን ግጭቶች ሳይኖሩ መኖር እንችል እግዚአብሔር አምላክ ይቅርታውን መንፈስ ዛሬ በተሐድሶ ውስጣችን ያምጣ። ይቅር ካልነው ሰው ጋር ሁሉ አብረን ለመቀጠል ላንችል እንችላለን። ቅድም እንዳልኳችሁ አብረን የምንቀጥላቸውን ሰዎች በጊዜ ፈተና ውስጥ እየመተነን ነው የምናስገባው።